ሊያም ሮዚኒየር ከሁዱ ከአርሰናሉ ጨዋታ ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን ያሳጥሬ ጠቅ ማድረግላችሁ ይሆናል። እናንተ ደግሞ በዚህ ያሉትን ነገሮች ጠቅ ታረጋላችሁ ማለት ነው። ፎሎ ካላረጋችሁ የፕላስ ምልክቱን ንኩና ፎሎ ማድረግም እንዳረሱ። ሊያም ሮዚኒየር ስለ አርሰናሉ ጨዋታ ተጠይቆ በባለፈው በካራባው ካፕ ምን ፈልገውን ውጤት አላገኘንም፣ በዚህኛው ግን ጨዋታውን ውጤቱን መቀልበስ እንፈልጋለን የሚል አስተያየት ሰጥቷል። መፈለግ ብቻ ሳይሆን ሜዳ ውስጥ ገቡና የሆነ ነገር አሳዩን። ከዚህ ቲም ጋር ሰለቸን እንዴ ሰለቸን። ጋዜጣዊ መግለጫ ብቻ ሆኖ እንዳይቀር የሆነ ነገር ሜዳ ውስጥ ፍጠሩና በቃ እስኪ የሆነ ነገር አሳዩን ነው የምንለውኛ። እና ስለሌላው ስላለፉት ጨዋታዎች የአርሰናልን ጨዋታ ጨምሮ ተጋጣሚዎች ሙሉ ለሙሉ እኛ ላይ ብልጫ አልወሰዱም። በራሳችን ስህተት በቀላሉ ጎል ይቆጠርብናል። ግልጽ እኮ ሁሉም ነው የሚያገባብን እኮ ሁሉም። እኔ በምን እንደምቀርፈውላ አላቅም። ቀረፈው ልልህም አልኩኝና በምን ትቀርፈዋለህ ታውቃለህ? ኮልዊል ተጎድቷል። ተከላካዮቹ ያሉት የምናውቃቸው ናቸው። እና እሱንም ለማሻሻል ሞክሩ። ስለ ጉዳቶችም ተጠይቆ ሬስ ጄምስ ሙሉ ለሙሉ ጤነኛ እንደሆነ ካፕቴኑን ቋሚ 11 ላይ እንፈልገዋለን። ስለ ካፕቴን እንደዚህ አይነት ጨዋታዎች ላይ የግድ ስለሚያስፈልግ ማለት ቋሚ 11 ላይ ያለ ምንም ግርግር ማለት ነው። እና ስለ ሮሚዮ ላቪያም ወደ የዛሬ ጨዋታ ላይ ስለመኖሩ በእርግጠኝነት የተናገረው ነገር የለም። አገግሟል። ኦሬዲ ወደ ትሬኒንግ እንደተመለሰ ግን አይተናል በምስሎችም። እና ስለ ኩኩሬላና ስለ ጄሚ ጊተንስም ተጠይቆ በጣም በጥሩ እያገገሙ እንደሆነ ተናግሯል። ኩኩሬላ ለእሁዱ ጨዋታ እንደማይደርስም ተናግሯል ማለት ነው። ስለ ስቴቫኦ ለተጨማሪ ጊዜ ከሜዳ ይርቃል ምን ማለት ነው? ምን ይሄ ተጫዋች እኮ ወደ ሜዳ ሲገባ እኮ ውጤት የሚቀይርልን ተጫዋች ነው። እና የሆነ ነገር አርጉ ስለ በቃ የሆነ ሐኪሞችም ይሁን የሆነ ነገር ፍጠሩ ማን ያስፈልገናል። አታኪንጋችን የተመታ ሆኗል። ይሄን ይመስላል። እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ቻማቹ ጀማዓው የፊታችን እሁድ በለንደን ደርቢ ከቼልሲ ጋር ከምናደርገው ወሳኝ የፕሪሚየር ሊግ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው ባጭሩ በበረር ላስቃኛችሁ መጥቻለሁ። እንደተለመደው አካውንቴ ልክ አይደለም። አሁንም ጀማዓው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ ይደረግ ጀማዓው። አካውንቴ ንቅንቅ አላለ። እስቲ ፎሎ የቀይ ምልክቷን እያጠፋችሁ ሞክሩት ጀማዓው። ከዛ በፊት ግን እሁድ ኳሱን የት ለማየት አስባችኋል? ከቼልሲ ጋር የምናደርገው ወሳኝ ጨዋታ ቫንዳስ ኢንተርቴይንመንት ላይ ልዩ ኢቨንት አዘጋጅቻለሁ። እንደምታዩት እንግዲህ ድብልቅልቅ ያለ ኢቨንት እንደማዘጋጀት አቃላችሁ አይደል? ያበደ ቀውጥ ኢቨንት ነው ያለን። በጊዜ ተገኙና እዛ ኳሱን ሰብሰብ ብለን የምናይ ይሆናል። ወደ መረጃው ዛቀናላችሁ። አርቴታ የተጫዋቾቻችን የጤንነት ሁኔታን ሲጠይቅ ምን አለ? ካይ ሃቨርት ነገ ልምምድ ይጀምራል። እስቲ ስለ ጨዋታው ሊድረስ አይድረስ የሚለውን ነገ እንመለከታለን ብሏል። ሌላው ስለ ቪክቶሪዮ ኬሬሽም ተጠይቆ ነበር። ቪክቶሪዮ ኬሬሽ ከኛ ጋር ሲሆን ቁጥራዊ መረጃዎች እንደሚያሳዩት ከሆነ እኛ የተሻለን እንደሚያደርገን ግልጽ ነው። ጠቃሚ ልጃችን ነው ሲል ገልጿል። ጀማው ሌላው አርቴታ ስለ ቼልሲም ጨዋታ ተጠይቆ ነበር። የቼልሲን ጨዋታ ቀለል አድርጎ እንደማይመለከተውና ይልቁንም ባለፉት 5 ዓመታት ያስመዘገብነው ውጤት ምን ያህል ለዚህ ጨዋታ ዝግጁ የሆንን ወደ ሜዳ እንደምንሄድ ያመለክታል። አሁንም ቢሆን ከዛ ቅንጣት ያክል የምንዘናጋው ነገር የለም። ለነገም ጨዋታ ቢሆን ቡድኔን ሙሉ ለሙሉ ዝግጁ አድርጌ ጨዋታውን በመጠባበቅ ላይ ይገኛለሁ ሲል ተናግሯል። ጀማው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለጀማው አዳርሱልኝ። እሁድ ቼላውን እናንቀባረረበት ቀን ያርገልን። ጀማው ይቅናን። ኮፒ ሊንክ